የሰማን ምንድነው እሱ? የጋሽ ፋንታውን መጽሐፍ የመምሬ መጽሐፍ ነው። በጣም ማንበብ ያለባችሁ ምን ይላል መሰላችሁ? ሂሳዊ ትንተና በአራቱ ታሪካዊ ልቦለዶች ምላት ጉድለት ዙሪያ ይላል። ፋንታውን እንግዳ ምንትዋብ አንድ ለእናቱ የብርቃ ዝምታና ቀይ አንበሳ የሚሉ እንትኖችን የተነተነበት መጽሐፍ ነው። ዋጋው 320 ብር ነው። ዩኒቨርሳል ጋር 4 ኪሎ ምናምን ብትሄዱ ታገኙታላችሁ። በጣም የሚገርም መጽሐፍ ነው። እዚህ ውስጥ የግብፁ ጳጳስ አንድ ኮፍያ ነገር ወዳለው እንደዚህ ምናምን አቡነ እኔ መጽሐፎች አሉኝ ከ1500 ደሴ ናቸው። ዝም ብለህ አይደለም እኔም እያማነባቸው መጽሐፍ ልንገር። አኔ መዓዛ ቅዱሳን ይባላል። መዓዛ ቅዱሳን የዘመናት አከፋፈልና ታሪካዊ ምስጢራችን ተመልከት። እኔ የማነበው መጽሐፍ ዝም ብለህ አንተ አታነብ የለም አለኝ ደስ ያለኝ ክርስቲያኖች በስርዓተ ቤተ ክርስቲያን ከሙራን አንደበት የአማራ ሰዎች ናቸው እንደጻፉት ኢየሩሳሌምን አንርሳ። ይሄን አሁን የማነብበት ምክንያት አለኝ። አንደኛ ኦርቶዶክስ ክርስቲያን ነኝ። ሁለተኛ ኦርቶዶክስ ማናት ብሎ ለማጥናት ገና 12 ቮሊዩም ነው ያለ ገና ገዛል ልጨርሰው። ይሄን ሁሉ ማነብ ሰው ነው። እኔን በቀላል አትገምቱኝ። አርጋኖን አታሳይ፣ ስዕል አታሳይ። እንዳለን እየመረመርኩት ነው ዓለምን። አንባቢ ስለሆንኩ ነው የምከራከር እያንዳንዱ በጣም አንባቢ ነኝ። ቆርጥሜ ነው የምበላ። ቆርጥሜ መጽሐፍን አጭሼ እንደ ሲጋራ የምጨርሰው እየነገርኩህ። ለዛ ነው ሆን ብዬ ነው ላንተ ማሳየህ ስትወቅሰኝ ደስ ይለኛል። ለምን መሰለህ? ዘታች ዊዝ ጋድ ነው ምናምን 366 ዲቮሽንስ ናቸው 366 ኢን ታች ዊዝ ጋድ። አሁን ኦኬ ኢንተርቪው ይጋል ያ በደንብ ለኔ አይታይም። ኤኒዌይስ ቆይ አንዴ ስለንተኑ ልሂድበት ወጣዬ ኢንተች ውስጥ አሁን አየሁት። ይሄን ለምን ማደቦ ይመስላል? ለምሳሌ አንድ ርዕስ አለው confusing possessions with success ይላል። ይሄን አሁን ሌላ ርዕስ አለ your thoughts are important ይላል። do not sacrifice your values get enough sleep። አሁን የባይብል ነው get enough sleep። ከዚያ ተነስቶ የጻፉት ናቸው ፈላስፋዎች። ግን እኮ ባይብል ፍልስፍና ነው። ባይብል ለስራ ይጠቅማል። ባይብል ለቺኮች ይጠቅማል። ባይብል ለጋብቻ ይጠቅማል። ባይብል ለጦርነት ለጀብደኝነት ይጠቅማል። ባይብል ለንግስና ይጠቅማል። ባይብል ይኸውልህ ኃጢአትን እንዴት ነው ወይስ ጽድቅ ምንድነው ትለይበታል። ባይብል ብታዩ የጦርነት መጽሐፍ ነው። አሁን ሰው ባይብል አንድ ይመስለዋል። ጴንጤው ጥበቡን ከጲላጦስ አንበባህ ይላል። ድሮና ነበርኩት ገና ልጅ እያለሁ ተሸውዷል። ልንገርህ መጽሐፍ ቅዱስ 81 ብቻ ነው አይደለም። ያልተገኙ መጽሐፍ አሁንም እስራኤል ውስጥ የሚገኙዋል። በዕብራይስጥ በግዕዝ አሁን ኢትዮጵያ ውስጥ ይቆፈራል ይገኝ አልተገኙም። በጥቅል የተጻፈዋል የሚነበቡ ተገኝተዋል። ለምሳሌ ሄኖክ መጽሐፍ በዕብራይስጥ ተገኘ። ኢትዮጵያውያን አላምንም ብለው ነበራል። በዕብራይስጥ ግን ተገኘ። አንድ አይነት ምዕራፍ ምኑ ሳይቀነስ አንድ ወርድ ሳይቀነስ ተገኘኩ። የሆነ ህንጻ ሊሰሩ ሲቆፍሩ ማለት እስራኤል ውስጥ ተገኘ። ሲያዩት በዚያ ዘመን የተጻፈ ነው። የኢትዮጵያው በግዕዝ የተጻፈውና ያ ምንድነው? ዲኤንኤ ትክክል ተሰርቆ ነው የተጻፈው። እኛ ነን አረ ዲኤንኤን ማስገባው እዚሁ ላድር ነው። እኔ መነሳት አለ መተኛት አለብኝ። አይ ስለምወደው ብዬ ነው። እንተዋወቃለን። እሺ አንተም ትወደዋለህ። እኔ Jesus prayer for Peter ለምሳሌ the main reason for prayer ምንድነው? remind God of his promises. It is possible to reason with God እያልክ ማለት ነው። Mary and Jesus የሚላለው Jesus knows about your hardships ይቅርታ hardships። አሁን ይሄ ሁሉ ነገር ለምን ታነበዋለህ? አልፎ አልፎ አነባለሁ።